ጤና ይስጥልን እንደምከረማችሁ ውድ የቻናላችን ተከታታዮች፣ ይህ በመርሳ ከተማ አስተዳደር የመንግስት ኮሚኒኬሽን እየተዘጋጀ የሚቀርብላችሁ የዩቲዩብ ፕሮግራም ነው። በዛሬው ፕሮግራማችን ሰሞነኛ ዜናዎችን ወደ እናንተ እናቀርባለን። በመጀመሪያም አርዕስተ ዜናዎቹ 1447ኛውን የረመዳንን ጾም ምክንያት በማድረግ ክብራችን ወገናችን ደስታችን ማካፈላችን በሚል መሪ ቃል ሲጾሙና ፈጣሪያቸውን ሲያመሰግኑ ውለው ለማፍጠር እጥረት ላለባቸው ችግረኛ ወገኖች 375,000 ብር በመመደብ የአይነትና የገንዘብ ድጋፍ ማድረጉን የአዋሽ ባንክ መርሳ ቅርንጫፍ አስታውቋል። በሰሜን ወሎ ዞን በመርሳ ከተማ አስተዳደር አዘጋጅነት ብቁ አባላት ለተሳካ ምርጫ የተሳካ ምርጫ ለተምሳሌት ሀገር በሚል መሪ ቃል በሰባተኛው አገራዊ ምርጫ ዙሪያ ለመንግስት ሰራተኞች አባላት ስልጠና ተሰጥቷል። ከ2 ቢሊዮን ብር በላይ ካፒታል ያስመዘገቡ 68 ባለሀብቶች የኢንቨስትመንት ፈቃድ ወስደው ወደ ስራ በመግባት በከተማዋ ሰፊ የስራ ዕድል መፍጠራቸውን ከንቲባ መሐመድ ያሲን ተናገሩ። 1447ኛውን የረመዳንን ጾም ምክንያት በማድረግ ለችግረኛ ወገኖች የአይነትና የገንዘብ ድጋፍ ማድረጉን የአዋሽ ባንክ መርሳ ቅርንጫፍ አስታወቀ። 1447ኛውን የረመዳንን ጾም ምክንያት በማድረግ ክብራችን ወገናችን ደስታችን ማካፈላችን በሚል መሪ ቃል ሲጾሙና ፈጣሪያቸውን ሲያመሰግኑ ውለው ለማፍጠር እጥረት ላለባቸው ችግረኛ ወገኖች 375,000 ብር በመመደብ የአይነትና የገንዘብ ድጋፍ ማድረጉን የአዋሽ ባንክ መርሳ ቅርንጫፍ አስታውቋል። የቅርንጫፉ ስራ አስኪያጅ አቶ አበበ ስጦት እንደገለጹት በሚመለከታቸው አካላት ችግርነታቸው ተረጋግጦ ከከተማው ለተመረጡ 50 ችግረኛ ወገኖች መርዳታቸውንና ለእያንዳንዳቸው 6,500 ብር ወጪ የተደረገበት 10 ኪሎ የዳቦ ዱቄት፣ 5 ኪሎ ሩዝ፣ 2 ኪሎ ተምርና 5 ሊትር ዘይት የእምነቱ አባቶችና ጥሪ የተደረገላቸው የመርሳ ከተማ አስተዳደር አመራሮች በተገኙበት ለምስኪኖቹ አስረክበዋል። ስራ አስኪያጁ አክለውም ባንኩ በከተማዋ ለምስኪኖች ድጋፍ ሲያደርግ ለሶስተኛ ጊዜ መሆኑን አውስተው ሁሉም ተረጂዎች በአይነት ካገኙት ድጋፍ በተጨማሪ ከወለድ ነጻ አካውንት ተከፍቶላቸው ለእያንዳንዳቸው 1,000 ብር በባንኩ እንደተቆጠበላቸው ባስፈለጋቸው ጊዜ አውጥተው መጠቀም ይችላሉ ብለዋል። እንደ ስራ አስኪያጁ ገለጻ አዋሽ ባንክ ተወዳጅ፣ መስጠት የማይሰለቸው አንጋፋውና ብቸኛው መሪ የግል ባንክ መሆኑን ገልጸው ከችግረኛ ወገኖች ጎን በመቆም ግስጋሴውን ይቀጥላል ብለው የአገልግሎት አማራጮቹንም ለሁሉም ሰው ለማስጠቀም በሩ ክፍት ነው ብለዋል። በርክክብ ስነ ስርዓቱ የተገኙት የሃይማኖት አባቶችና የከተማ አስተዳደሩ አመራሮችም አዋሽ ፈጥኖ ደራሽ ብለው በማሞካሸት ላደረገው ወሳኝ ድጋፍ በችግረኛ ወገኖች ስም አመስግነው ሌሎች ባንኮች ይህንን አርአያ እንዲከተሉ ጥሪ አቅርበዋል። ድጋፍ የተደረገላቸው ወገኖችን በበኩላቸው በፈጣሪ የሚመዘገብ የረመዳን ስጦታ በማለትና የባህሉን ምርቃት በመለገስ ይህን ለምስኪኖች መስጠት የለመደበትን ባንክ በማስተዋወቅ እንደሚሰሩ ቃል ገብተውና ስጦታቸውን ተረክበው ተሰናብተዋል። በሰሜን ወሎ ዞን በመርሳ ከተማ አስተዳደር አዘጋጅነት ብቁ አባላት ለተሳካ ምርጫ የተሳካ ምርጫ ለተምሳሌት ሀገር በሚል መሪ ቃል በሰባተኛው ሀገራዊ ምርጫ ዙሪያ ለመንግስት ሰራተኞች አባላት ስልጠና ተሰጥቷል። ሰባተኛው ሀገራዊ ምርጫ በሁሉም አካባቢ ሰላማዊ፣ ፍትሐዊ፣ ተአማኒነትና ቅቡልነት ያለው ምርጫ ሆኖ እንዲጠናቀቅና አብላጫ ድምፅ በማግኘት መንግስት በመመስረት ተምሳሌት የሆነች ኢትዮጵያን እውን ማድረግ ዓላማ ያደረገ ስልጠና እንደሆነ ተገልጿል። ምርጫውን በስኬት ለመወጣት የብልጽግና ፓርቲ ስትራቴጂዎች፣ አቅጣጫዎች፣ አደረጃጀቶች፣ መርሆችና ከቅድመ ምርጫ እስከ ድህረ ምርጫ የሚከናወኑ ተግባራት የተዘጋጁ ሰነዶች በአቶ ሰለሞን አገኘው አቅራቢነት ለአባላቱ ይፋ ተደርጓል። ምርጫው በተያዘለት እቅድ ግቡን እንዲመታ የሚዲያና ኮሚኒኬሽን ስራዎች ባሉት አማራጮች ሁሉ ሚናቸውን እንዲወጡ እንደሚደረግ ይፋ ተደርጓል። የተሰጠው ስልጠና ሚናቸውን እንዲወጡ ግንዛቤ እንደተፈጠረላቸው አባላት ገልጸው በቂ የህዝብ ግንኙነት፣ የሚዲያና ኮሚኒኬሽን ስራዎች ታቅደውና የአካባቢውን ሁኔታ ባገናዘበ መንገድ መስራት አለበትም ብለዋል። አባላት አክለውም የሚያጋጥሙ ችግሮችን ከቀደምት ምርጫዎች ትምህርት በመውሰድ በጥበብ መፍታትና የምርጫ ስነ ምግባር ደንቦች እንዲከበሩ አልሞ መስራት ይጠበቃል ብለዋል። የመርሳ ከተማ አስተዳደር ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ በሪሁን አበበ አባላት እንደገለጹት ሁሉንም የምርጫ ስራ እንቅስቃሴዎችን ሲያከናውኑ የምርጫ ስነ ምግባርን ደንቡን ተገንዝበው መሆን አለበትም ብለዋል። አቶ በሪሁን አክለውም ብልጽግና ፓርቲ የሚያከናውናቸው የምርጫ ስራዎች በሙሉ በየዘርፉ በእቅድ የሚተገበርና በፕሮግራም የሚመራ ስርዓት ተዘርግቶለት የሚከናወን መሆኑን ለአባላት አስገንዝበዋል። የመርሳ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አሊ ቡማታ በበኩላቸው ፍጹም ሰላማዊና ዲሞክራሲያዊ ምርጫ ለማካሄድ የተቀመጡ ስትራቴጂዎችና ከአባላት የተሰጡ አስተያየቶችን በእቅድ እየተመሩ መተግበራቸውን ገልጸው የታቀዱ ልማቶችና ሰላምን የማጽናት ስራዎች ተጠናክረው እንደሚቀጥሉም አስገንዝበዋል። ከ2 ቢሊዮን ብር በላይ ካፒታል ያስመዘገቡ 68 ባለሀብቶች የኢንቨስትመንት ፈቃድ ወስደው ወደ ስራ በመግባት በከተማዋ ሰፊ የስራ ዕድል መፍጠራቸውን ከንቲባ መሐመድ ያሲን ተናገሩ።
በሰሜን ወሎ ዞን በመርሳ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ጽሕፈት ቤት በተሰናዳ መርሃ ግብር ኢትዮጵያ ታምርት እኛም እንሸምት በሚል መሪ ቃል የከተማዋ ባለሀብቶች፣ የአጋርና ባለድርሻ አካላት የተሳተፉበት የንቅናቄ መድረክ ተካሂዷል። የጽሕፈት ቤቱ ባለሙያ አቶ ኢማም እንድሪስ የዘርፉን የስራ እንቅስቃሴ የሚያስቃኝ ሰነድ ለመድረክ አቅርበው የቀረበውን ሰነድ ተከትሎ የመድረኩ ተሳታፊዎች ከተማዋን ለመለወጥና የኢንዱስትሪ ሽግግሩን እውን እንዲሆን በቂ የኢንዱስትሪ ቦታዎች ተለይተው መቅረብ አለባቸው፣ መሬት በሊዝ ተረክበው የያዙ አክሲዮኖች በቂ ክትትል ቢደረግ፣ የባንኮች የብድር አቅርቦት ዝቅተኛ በመሆኑ ባለሀብቱ በበቂ ሁኔታ ስራዎችን መስራት ባለመቻሉ መፍትሄ ቢፈለግለት የሚሉ መሰል አስተያየቶች ተነስተዋል። የመርሳ ከተማ አስተዳደር ከንቲባ መሐመድ ያሲን እንደገለጹት ከ2009 በጀት ዓመት እስከ 2018 በጀት ዓመት በከተማዋ 93 ባለሀብቶች መመዝገባቸውን አውስተው ከ2 ቢሊዮን ብር በላይ ካፒታል ያስመዘገቡትና ፍቃድ የተሰጣቸው 68 ባለሀብቶች ወደ ስራ በመግባት በሆቴልና ቱሪዝም፣ በኢንዱስትሪ፣ በግብርናና በማኑፋክቸሪንግ አገልግሎት ዘርፎች በከተማዋ ሰፊ የስራ ዕድል መፍጠራቸውን ተናግረዋል። በከተማዋ የኢንቨስትመንት ፍቃድ ወስደው ይሁን መሬት በሊዝ ተረክበው ወደ ስራ ያልገቡ ባለሀብቶች በጥናት ተለይቶ እርምጃ እንደሚወሰድና ወደ ስራ የገቡትን ባለሀብቶች ከተማ አስተዳደሩ እያበረታታ ይቀጥላል ብለዋል። ከአሰራርና ከፕላን ጋር ያሉ ችግሮች ከተማ አስተዳደሩ እየገመገመና በጥናት እየወሰነ የማስተካከያ እርምጃዎችን ይወስዳልም ተብሏል። የኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ አቶ ሲሳይ ተገኘ በኢንቨስትመንት ፍቃድ መሬት የወሰዱ ባለሀብቶች ግንባታ አጠናቀው በፍጥነት ወደ ስራ መግባት ግዴታ አለባቸውም ብለዋል። ከአሰራር ውጭ ያሉትን በቂ ክትትልና ድጋፍ በማድረግ እርምጃ ይወሰዳል፣ ያሉ ችግሮችን ለመፍታት የኢንቨስትመንት ቦርድ ስራ ላይ ነው ብሏል። ከባንኮች ጋር ያለው የብድር አቅርቦት እጥረትን በሚመለከት ችግሮች እንዲቀረፉ በጥናትና በማሻሻያ ምላሽ እየተሰጠ እንደሚካሄድ ተገልጾ አሁን ላይ ባንኮች የሚያስተናግዱበትን አሰራር ተከትሎ መስፈርቱን ያሟሉ ባለሀብቶች ይስተናገዳሉ በማለት በመድረኩ የተገኙ የተለያዩ ባንኮችና ስራ አስኪያጆች መረጃ አጋርተዋል። የቻናላችን ቤተሰቦችና ተከታታዮች ከመርሳ ከተማ ኮሙኒኬሽን የቀረቡላችሁ ሰሞነኛ ዜናዎች የተከታተላችሁትን ይመስላሉ። በቀጣይ በሌሎች ፕሮግራሞች እስከምንገናኝ መልካሙን ሁሉ እየተመኘን ዝግጅታችን በዚህ ተጠናቋል። ቸር ሰንብቱ።